አሰላሙ አሌይኩም ወራህመቱላሂ ወበረከቱ ድና የተከበሯችሁ የአቲካ አፕ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይ እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ ማለት ነው። ነባሮች ደግሞ እንግዲህ ያው ላይክ አድርጉኝ፣ ሼርም አድርጉልኝ። ሀባይቤ ቪዲዮውን ስተው ላይክ አድርጉ ማለት ነው፣ አይከፈልበትም። ከዛ መልእክት አስተያየታችሁን ደግሞ ጻፉልኝ ማለት ነው። ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። ይህን 2 ቀን በጣም ኃይለኛ ንፋስ አለ ማለት ነው። ቤተሰብ እናንተ ጋር እንዴት ነው? በሁሉም ቦታ ነው ንፋስ፣ ግን በነገራችን ላይ ማለት ነው እና በጣም ኃይለኛ ንፋስ አለ ማለት ነው። ከትናንት ወዲያ ምናምን 3 ቀኑ ምናምን ማለት ነው እና የሆነ ቀጫጫ ሰው ምናምን እንትን ይወስዳል ንፋሱ ይወስዳል ማለት ነው። ወስዶ ከግድግዳ ጋር ምናምን ሁሉ ያላትማል እና ቀጫጮች ተጠንቀቁ ለማለት ነው። እሺ እና ሰፈሬን በዛው ላስጎብኛችሁ ብዬ ነው። ሰፈራችን በጣም ነው የሚያምረው። ሀባይብ እየጎበኘሁ ነው ምናምን ወፎቹ ምናምን ፎቶ እያነሳሁኝ እና አያችሁት። ይሄ ቦታ የት ነው? እስኪ የምታውቁ ካላችሁ ኮሜንት ላይ ጻፉልኝ። ይሄን ቦታ የምታውቁት ማለት ነው። እና ንፋስ እንዳይወስዳችሁ፣ ሰውነት የቀለላችሁ ሰዎች ንፋስ እንዳይወስዳችሁ ማለት ነው። ሰውነት ደግሞ እንግዲህ የከበዳችሁ ደግሞ እንግዲህ ያወዛውዛችኋል ማለት ነው። እያንገዳገደ እንዳይጥላችሁ ለማለት ነው። እና ንፋስ እንዴት ነው? በነገራችን ላይ ያው ንፋስ ሲመጣ የሚደረግ ዱዓ አለ። ያው አላህ ጤነኛ ንፋስ እንዳደርገው ማለት ነው። ንፋስም ሲነፍስ ዝናብም ሲዘንብ ያው የሚደረጉ ዱዓዎች አሉ። ሁላችንም ያው ዱዓ እናደርግ ማለት ነው። የምር በጣም ኃይለኛ ንፋስ ነበረ። በር ሁሉ ምናምን ገነጣጥሏል ማለት ነው። እና ንፋሱ እንደዚህ እንደ ቀልድ ምናምን የሚታይ አይደለም፣ ስሬስ ማለት ነው። ስሬስ ንፋስ ነው። ትዝጋ እንትን ያልኩኝ ነው፣ አበቦችን እየቀረጽኩኝ ማለት ነው። አበባ በጣም ነው የምወደው በነገራችን ላይ። አበባ መስጠትም ከፈለጋችሁ አበባ ገዝታችሁ ስጦታ የምትሰጡኝ ሰዎች ካላችሁ ስጡኝ፣ አበባ ወዳለሁ ማለት ነው። እሺ በዛው ማለት ነው። እና እነዚህን አበቦች ፎቶ እያነሳሁኝ ነው። ወፎችም አሉ ደግሞ፣ ወፍ ያያችኋት? ወፍ ነች እና ወፏን ፎቶ እያነሳሁኝ ነው። እና ወፊቱ እዚህ ሳር እየበላች ማለት ነው። ሳር ይበላሉ በነገራችን ላይ ታውቃላችሁ። ፎቶ እያነሳኋቸው ነው። ሸሹኝ፣ ሄዱ። ሳነሳቸው ፈርተው ሄዱ ማለት ነው። ልትይዘን ነው ብለው እና እንደዚህ ሰፈሩን እንግዲህ እየጎበኘው እየሄድኩኝ ወክዬ ምናምን እያደረኩኝ ነው። ቪዲዮ ላይክ አድርጉ፣ ሸር አድርጉ፣ አበረታቱኝ ማለት ነው። ሀባይብ በተለያየ በአዲስ ስራ በጥሩ ነገር እመጣለሁኝ። አሁን ላይ ትንሽ ስላልተመቸኝ ነው የተለያዩ ቪዲዮዎችን ለመስራት እና ከጎን የሆኑ ለማለት ነው። ሰላም አለይኩም ወራህመቱላሂ